የዚች ልጅ ታሪክ በጣም ነው ልብ የሰበረው። በጣም ነው ያሳዘነችኝ። ምንድነው ታሪኳ? ያልሰማችሁት ወይም ደግሞ ቪዲዮውን ያላያችሁ ልንገራችሁ። በመጀመሪያ አሰላሙ አለይኩም፣ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የአረብ ሀገር ሴት አረብ ሀገር መታ በወንድ ልጅ ያልተበላች ሴት አለች ብዬ አላስብም። እቺ ልጅ የዚች ልጅ ደግሞ ለየት የሚያደርገው ምንድነው? አረብ ሀገር ከመጣች ጀምሮ 8 አመት ሙሉ ለባሏ ነበረ ደሞዟ የምትልከው ማለት ነው። ገባችሁ አይደለ? አምናው ነገን ተስፋ አርጋ ዛሬዋን ገላ ለነገ እየኖረች ውድ ጊዜዋን፣ ወጣትነቷን፣ እድሜዋን መስዋዕት አርጋ ጉልበቷን፣ ጊዜዋን፣ ፍላጎቷን፣ ስሜቷን ሁሉም ነገር ዋጥ አርጋ ችላ ሰርታ ያገኘችው ገንዘብ እሱ ሌላ ትዳር መስርቶ ጠበቃት ማለት ነው። አስቡት 8 አመት ሙሉ በእጇ ምንም ነገር የለም። ሰርታ የምትልከው ለሱ ነበር እና ዛሬ ላይ አሁን አገር ልትገባ ትንሽ ወራት ሲቀራት ሌላ አግብቶ ፎቶና ቪዲዮ ላከላት ማለት ነው። እና አሁን የደም እንባ እያለቀሰች ነው። የደም እንባ። አሁን እቺ ልጅ ምን አይነት ቃል ነው የሚያጽናናት? ይሄ ታሪክ ደግሞ ካንዴም አይደለም ከ10 በላይ የሚታይ ነገር ነው። አይተነዋልም ከዚህ በፊት ማለት ነው። ግን ሴቶች አይነቁም። እኛ በራሳችን ደርሶ እስከምናየው ድረስ አናምንም። እኔ ማለት አትላኩ አይደለም ላኩ፣ ትዳር ካላችሁ ለባሎቻችሁ ገንዘብ ላኩ። ግን ቢያንስ እንኳን አገር ገብታችሁ መቋቋም የምትችሉበት ገንዘብ በእጃችሁ መያዝ አለባችሁ። የሰራችሁት ሁሉንም ነገር ለወንድ ማስረከብ የለባችሁም። ቢያንስ እንኳን በስማችሁ ይሁን ነገር መያዝ አለባችሁ። ነገ ቀን አገር ገብታችሁ እብድናት ይቺ ምንም የላትም ለወንድ ነው የሰራችሁ ለወንድ አስረክባ ነው ምናምን ተብላችሁ አይምሯችሁ እንዳይቃወስ ቢያንስ እንኳን አገር ገብታችሁ ማቋቋም የምትችሉበት የሆነ ስራ የምትፈጥሩበት ገንዘብ በእጃችሁ ልትይዙ ይገባል። ያላችሁን ሁሉ አስረክባችሁ አትቀመጡ። አንድ ምለው ይሄን ነው። ሁለተኛ ነገር ደግሞ እባካችሁ እኛ እዚህ ቢያንስ እኛ ብትዳራለን ወይም ደግሞ ለባሎቻችን ገንዘብ አንዴ ልከናል ወይም ደግሞ አንዴ ተበልተናል። ግን ሌሎቻችሁ መንቃት አለባችሁ። ሌሎቻችሁ ከኛ ወይም ደግሞ ከእንደዚህ አይነት ታሪክ ካለው ሰው መማር አለባችሁ። ወንድ ልጅን አትቀልቡ። ወላይ ነው የምላችሁ። ወንድ ልጅ የሴትን ገንዘብ ካየ ማለት ነው ከቀመሰ ስራ አይሰራም። በራሱ ሰርቶ መለወጥ አይችልም። ሁሌ የዛችን ሴት ገንዘብ ነው የሚጠብቀው። ገባችሁ አይደል? ወንድነቱን ያጣል። ገባችሁ አይደለ? እና ለወንድ ገንዘብ አትስጡ። በቃ እዛ ኢትዮጵያ ተቀምጦ እናንተ አረብ ሀገር ሆናችሁ ኒካ አትሰሩ። እናንተ አረብ ሀገር ሆናችሁ እሱ ኢትዮጵያ ሆኖ ትዳር አትመስርቱ። በቃ እናንተ እዚህ ሆናችሁ እሱ ኢትዮጵያ ሆኖ ኒካ የሚያስረው እናንተ የሚያገባው ለገንዘብ ነው እንጂ ሴት አጥቶ አይደለም ኢትዮጵያ ላይ። ወላሂ ነው የምላችሁ። ከናንተ የተሻለ በጣም ቆንጆ የሚባሉ ልጃገረዶች ሞልቷል። ግን አረብ ሀገር ያለችዋን ሴት መርጦ የሚያገባው ወይ ኒካ የሚያስረው ወዷችሁ ወይም ደግሞ ከናንተ ፍቅር ይዞት ሳይሆን ገንዘባችሁ አፍቅሩ ነው። በአሁኑ ሰዓት ፍቅር የለም፣ የገንዘብ ፍቅር ነው ያለው። ገባችሁ አይደለ? አትሊስት ካገባችሁ ወይ ኒካ ካሰራችሁ እንኳን ቢያንስ እናንተ አፍቅሯችሁ እንኳን ፍቅር ይዟችሁ ቢሆን እንኳን ቢያንስ የሚሰራ ወንድ የሚሰራ ሰርቶ ራሱ የሚያስተዳድር ራሱ የሚችል ወንድ መሆን አለበት እንጂ ቁጭ ብሎ የእናንተን ገንዘብ የሚጠብቅ ወንድ መሆን የለበትም። እና ባካችሁ ይሄን ነው የምላችሁ። ባካችሁ ራሳችሁን ጠብቁ። ያላችሁን ሁሉ አስረክባችሁ ለወንድ አትስጡ። ሲቀጥል ደግሞ በምታረጉት ነገር ቤተሰብ አማክሩ፣ ቤተሰብን አስገቡ እና መረጃ ይኖራችሁ። ስትልኩ መረጃ ይኖራችሁ። ነገ ቀን ለመክሰስም እንኳን እንዲያመች ማለት ነው። በመረጃ በአሁን ሰዓት መረጃ ካላችሁ የምትልኩበት እያንዳንዱ ደረሰኝ ካላችሁ ያንን የወሰደባችሁ የካዳችሁን ባል ማስተፋት ትችላላችሁ። በፖሊስ አስቀብድዳችሁ ማለት ነው። መረጃ ከሌላችሁ ግን የላችሁም ነው።
እና የምላችሁ ይሄን ነው። ቢያንስ እኔ የሆነ ታሪክ የሆነ ነገር ሲደርስብኝ በእኔ እናንተ ትምህርት ልትወስዱ ይገባል። ገባችሁ? ግዴታ ያ ነገር በእናንተ እስኪሆን ድረስ በእናንተ እስኪደርስ ድረስ መጠበቅ የለባችሁም። እና ሁሌም የአረብ ሀገር ሴት እንደተበላች ነው። ሁሌም የአረብ ሀገር ሴት በሴት በወንድነት እንደተበደለች ነው። ለምን ላኩ አይደል? ላኩ ግን የራሳችሁ ነገር ያዙ ነው። የራሳችሁ ነገር ይኑራችሁ። በቃ የሆነ ለራሳችሁ በቃ ነገ ቀን ስትወድቁ የምትነሱበት። ገባችሁ አይደለ? ዛሬ ቤተሰብ ራሱ እናንተ ከወደቃችሁ አያነሷችሁ። ጊዜው በጣም ከፍተዋል። ለራሳችሁ ናቸው እንትን የምትሉት። እና ምላችሁ ይሄን ነው። ተጠንቀቁ። ገንዘባችሁን ያዙ። አሁን እች ልጅ ያ 8 ዓመት ብሎ 8 ዓመት ገንዘብ እኮ ይገኛል። ገንዘብ ሰርታችሁ ታገኝቷል። ግን እድሜ በገንዘብ አትመልሱትም። እድሜ በገንዘብ አትገዙትም። ጊዜ ጉልበታችሁን በገንዘብ አትመልሱትም። ገባችሁ አይደለ? 8 ዓመት እሷ ልመልስ ብትል አትመልሰውም። ገንዘቡ ግን ጤና ካላት ሰርታ ልታገኝ ትችላለች። ግን ጊዜዋስ፣ እምነቷስ፣ ተስፋዋስ አስባችቷል? እና በጣም ከባድ ነው የደረሰባት ነገር። በጣም እጅግ ልብ ይሰብራል። አሉ እንደዚህ አይነት የሚደርስባቸው ልጆች ማአት ናቸው። ማአት በወንድ ልጅ የተበሉ የአረብ ሀገር ሴት ከ180% ይሆናሉ። አትሊስት ግን እናንተ በተለይ አዳዲስ ልጆች አሁን ለምትመጡ ልጆች መንቃት አለባችሁ። በቃ ለወንድ ልጅ ገንዘብ መስጠት የለባችሁ። ወንድ ልጅ ገንዘብ ከሰጣችሁት በቃ አለቀ። ወንድነቱን ይረሳዋል። ወንድነቱን እርሱን ሲጀመር ስራም አይፈልግም፣ ስራም አይሰራም። ምክንያቱም ቁጭ ብሎ የእናንተ ገንዘብ ይጠብቃል። ያልደከመበት ያለፋበት ይሰጠዋል፣ ይበላል። ቁጭ ብሎ ጫቱን የ1000 ብርና የ500 ብር ጫት እየቃሙ ማለት ነው። እናንተ እዚህ ግን ውድ ጊዜያችሁን መስዋዕት አርጋችሁ፣ እድሜያችሁን መስዋዕት አርጋችሁ፣ ስሜታችሁን ዋጣ አርጋችሁ ብዙ ነገር እያማራችሁ፣ ብዙ ነገር መግዛት እየፈለጋችሁ፣ ብዙ ነገር መሆን እየፈለጋችሁ፣ ያንን ፍላጎታችሁ ዋጣ አርግታችሁ ችግራችሁን በጥርሳችሁ ነክሳችሁ የሰራችሁትን ትልካላችሁ ማለት ነው። ከዛ እዛ ተሄዶ ቁም ነገር የሚሰራበት ይመስላችኋል? ማንም ነው የሚፈነጭበት። እና ባካችሁ ተጠንቀቁ። ብቻ ከባድ ነው ወላሂ። እኔ ምንም ማለት እንዳለብኝ አላቅም። ግን አሳዝናኛለች ልጅቷ። አላህ ራሱ ትግስት